ሰላም ውድ ቤተሰብ እንዴት ናችሁ? ውድ ኢትዮጵያውያን ሁላችሁም ደህና ናችሁ ወይ? ኢትዮጵያውያን ኤርትራውያን ሁላችሁም ቤተሰቦቼ እንዴት ናችሁ? አለሁላችሁ። እንግዲህ ዛሬ ላሳያችሁ የፈለኩት ይሄ ያ ቦሬቶ ቂጣ ልጋግር እንትን ነው። ፍርኖ ዱቄት ነው። እንደዚህ ነው ማቦካው ቀጠን አድርጌ ማለት ነው። ትላንት ላይቭ ላይ ሰርች ነበረ። ዛሬ ግን እንደዚህ በቪዲዮ መስራላችሁ ብዬ ነው። ይሄን እንደዚህ ካረኩ በኋላ አሁን እጋግረዋለሁ ማለት ነው። ቤተሰቦቼ ካላስቸገርኳችሁ ግን ዩቲዩብን ሰብስክራይብ፣ ላይክ ያረጋችሁ ቪዲዮን እየገባችሁ እያያችሁ ቤተሰብ ሁኑኝ። እወዳችኋለሁኝ በጣም ለምታበረታቱኝ ቴንኪው። አሁን ይሄንን እንጋግርና ከዛ ወደሚቀጥለው ስቴፕ ደግሞ እንሄዳለን ማለት ነው። ለሱ የሚያስፈልገውን የጾም ነው የምሰራው። የሚያስፈልገውን ጥብሳ ጥብስ ጠብሳለሁ ማለት ነው። አብረን እንስራቸው። ከዛ ጋይስ አሁን ደግሞ ሽንኩርቴን አረጋለሁ። ምጣድ እስኪሰማልኝ ድረስ ሽንኩርቴን ደግሞ እነዚህ ግብአቶች ቦሬቶ የምጠቀማቸው ናቸው። ይሄ ሽንኩርት ነው። ሽንኩርቱ ሲበስል ደግሞ ጥብስ ሲል በደንብ ይሄ ያለ የአበባ ጎመን በዚህ አድርጌ አዘጋጅቻለሁ። የአበባ ጎመን ከዛ እሱን ደግሞ ጨምራለሁ ማለት ነው። በደንብ ተከታተሉ ጋይስ፣ ይጠቅማችኋል። እያያችሁ ሙያ መልመድ ጥሩ ነው። እሺ ዝባንዴ ወዳችኋለሁ ጋይስ። ራሴ ነኝ የቀረጽኩ ያለሁት እና ለዛ ነው። ከዛ አሁን ደግሞ ሽንኩርት ይሄን ያህል ከበሰለልን በኋላ የአበባ ጎመኑን እዚህ ላይ ጨምረዋለሁ። እናማስለዋለን። በደንብ ይውጪ። በጣም ነው የሚጣፍጠው ጋይስ። ባሌ ማለት ነው እንዴት እንደወደደው በቃ ለዛ ነው ዛሬ ድጋሚ እየሰራ ያለው። ወይኔ በቃ ጣዕሙን ልነግራችሁ አልችልም። ጌታ በጣም ነው የሚጣፍጠው። ራሴ ነኝ ካቻፕ የሰራሁት እዚሁ ጋር። አሁንም እሰራለሁ፣ ካቻፕ እሰራለሁ። ሜቢ ግን ካቻፕ ስሰራ እስቲ ቆይ ወይ ሪንግ ላይት ላይ አድርጌ እቀርጻለሁኝ። በጣም በቀላሉ ነው። እሺ ካቻፕ የምሰራው አሳያችኋለሁ ቤተሰቦቼ። ይሄ ትንሽ ቡኒ ነገር እስኪሆን እንጠብቀዋለሁ አንድ ላይ ከሽንኩርቱ ጋር። ከዛ እንደዚሁ ጣዕሙ አገኘዋለሁ ከሽንኩርቱ ጋር። አውቄ ነው ያደረኩት ቡኒ ሲሆን ከሽንኩርቱ ጋር የሽንኩርቱ ጣዕም ይሄ ብሮኮሊው ይመጣዋል ማለት ነው። ተከታተሉኝ ጋይስ። ከዛ ጋይስ ያ እስኪ በስልልኝ ምን አደርጋለሁ? ምጣድ ለኩሻለሁ። ምጣዴን አስተሳትና እዛ የቦሬቶ ዋና ምን ጠቀልልበትን ቂጣ ቅድም ያቦካነውን በዚህ እንጋግራለን ማለት ነው። ላይክ እንደዚህ ትንሽዬ ካረጋችሁ በኋላ ትንሽ ጨምርበት መቁረጥ ስለምችል ከዛ እንደዚህ አድርገን በእጃችን ቀጭን መሆን አለበት፣ ወፍራም እንዳይሆን። ምጣዱ ደግሞ በጣም እስኪሰማ እንዳትጠብቁ፣ ምክንያቱም ከሰማ በእጃችሁ ስለሆነ እንዲምትጋግሩት ያቃጥላችኋልና እንዲቀጥን ማድረግ አትችሉም። አሁን ራሱ ሰምታብኛለች ነው ያያችሁ፣ ያቃጥላል ከሰማ ማለት ነው። ከዛ ይሄ እንደዚህ
ቀጠን አድርገን ውሃውን እንዳይጠብኝ። ከዛ ውሃ እንደዚህ ያስፈልገናል ስለሚያቃጥል። ከዛ እንደዚህ አድርጋችሁ ሳሳ ብሎ እንደውም እኔ ትንሽ ወፍሮብኛል አቃጠለኝ እንጂና። ከዛ አሁን ደግሞ ልክ ሳወጥ እንስገለብጠው አሳያችኋለሁ። እንከድነዋለን ማለት ነው። ከዛ በኋላ ክድን አድርገን ትንሽ እንቆይና ከዛ እዚህ ጋር ደግሞ እናማስላለን። አያችሁ ቡኒ ይሆናል። አያችሁ ሽንኩርቱ ቡኒ ሲሆን ብሮኮሊውም አብሮ ቡኒ ይሆናል እና ጣዕሙን ይሰጠዋል። ለብሮኮሊው ላይ ነው የሽንኩርቱ ጣዕሙ ቴስቱ ሁሉ ወደሱ ነው የሚሄደው እና ጥሩ ቴስት እናገኛለን። ከዛ ቂጣችንን ደግሞ ቼክ እናደርጋለን። ቂጣው እንግዲህ እንደዚህ ሆነ ማለት ነው። ከዛ ትንሽ ደረቅ እንዲል ተወዋለሁ። ትንሽ ለምንድን ነው ግን የያዘው እናንተ? አስሻታለሁ። ትንሽ ደረቅ ሲል አሪፍ ነው። ምክንያቱም ረጥበት ካለው ቦሪቶ እንትን አይልላችሁም፣ አይዝላችሁም በደንብ ይፈረካከሻል ነገር እና ደረቅ ይበል ቂጣው። እስከዛ ደግሞ ይሄንን ስቲም እንዲያረግ ከድኜዋለሁ። ብሮኮሊው ትንሽ ስቲም ይፈልጋል ስላልቀቀልኩት። ከዛ እናማስለዋለን፣ ገልበጥ እናደርገዋለን። እንደምታዩት ከለሩን